በሞተ ሰው ማላገጥ የሞተን ሰው መስደብ እንኳን ሞቱ ብለህ መናገር ጸያፍ ንግግር ይሄን የተማርነው ነብዩ አለይሂ ሰላቱ ወሰለም ላ ተሱቡ الموتى የሞተን ሰው እንዳትሳደቡ ለምን فإنهم أفضوا إلى ما قدموا ወዳሳለፉት ስራ ሄደዋል እንዳትሰድባቸው حديث في البخاري من حديث عائشة رضي الله تعالى አይ ምን ሳደበው ምን ተቸውኮ እንዲ ሰው ስለነበር ቢድዓ ያራምዳል ቢድዓ አይደለም ኩፍርም ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን አቡ ጀህል በእስልምና ታሪክ እስልምናን ነብዩን ያስቸገረ ግለሰብ የዚህ ኡማ ፍርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰለም ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ኢብኑ አቢ ጀህል አገር ለቆ ደየመን ሄደ ረሱል ካዙ ይገሉኛል ብሎ ያኔ ሚስቱ ሰልማ ነበር ወደ ነብዩ አለይሂ ሰላቱ ወሰለም መጣች የአላህ መልእክተኛ አለቻቸው ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች ሰላም ሰጥቼሻለሁ ይምጣላት ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰለም በሰላም እንድትገባ ፈቅደውልሃል አብረሂና ብላ ይዘው መጣች መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰለም ለሰሃቦቹ ዞራሉና يأتيكم ኢክሪማ እኮ ይመጣላችኋል ሙስሊም ስደተኛው ነው ይመጣል አደራችሁን አባቱን እንዳትሳደቡ የእስልምና አቡ ጀህል ነው እንዳትሳደቡ የሞተውን ሰው አይጎዳውም ያለን ሰው ግን ይጎዳዋል የማን አባት ሲሰደብ ማን ደስ ይለዋል ያማን ታዲያ ኢክሪማ ወደ መካ ገባ ነብዩ አለይሂ ሰላቱ ሰላም ቆሙ በፈገግታ ኢክሪማን ተቀበሉት ኢክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ ይገደልን ፈገጋሉና መርሐበን بالراكب المهاجر ፈረሰኛው ስደተኛ እንኳን ደና መጣህ አሉት ነብዩ አለይሂ ሰላቱ ሰላም ይሄን ነው ረሱል ያስተማሩ የሞቱን ሰው መስደብ በሞቱ መደሰት ከየት ነው የወሰድነው የትኛው እስልምና ነው ያስተማረ እነ ኢማም ኢብኑ አልቀይም በሐሳብ ልዩነት ላይ አቋማቸው ምን ነበር ችግሩ መጽሐፎቻችን አላየነ እስኪ ኪታባቸውን አገላብጥ እነ ኪታብ الروح ان هذه الارواح الى بلاد الافراح نزهة المتقين وروضة المشتاقين እስኪ እሱ መጽሐፍ አገላብጥ ሲራ ዓላም النبلان እስኪ ተመልከት ግባና እነ ኢብኑ አልቀይም የልብን ድርቀት ያከሙበትን አዳኡ ወደዋን እስኪ ገብተህ እንዴት ለስልሰው ልብ እንደሚገሰረሰሩ እስኪ መዳርጁ ሳሊኪንን ገብተህ ተመልከት ከሱፊዮች ጋር የነበራቸው ተዓሙ መዳርጁ ሳሊኪ የሚባለው ውብ መጽሐፍ መተኪያ ያልተገኘለት መጽሐፍ የልብን በሽታ የሚያክመው መጽሐፍ የጻፉት ኢማም አልሐረዊ ይባላል ሱፊ ናቸው ኢማም ኢብኑ አልቀይም ሰለፊ ናቸው ከሳቸው ጋር ያቋም በርካታ ልዩነት አላቸው እዛ መጽሐፍ ላይ እየገቡ እያረሙ እያከቡ እያለባበሱ እየመከሩ መጽሐፉን አስተካክለው አሳትመው አወጡት አሁን መጽሐፉ የማን ነው ኢማም አልሐረዊም ነው የኢብኑ አልቀይምም ኪታብ የሱፊ ሰለፊ ውህደት የታየበት መጽሐፍ እዚህ መጽሐፍ ውስጥ ኢማም አልሐረዊ ከኢብኑ አልቀይም ጋር አቋም ይለያያሉ ታዲያ ምን ይላሉ ኢብኑ አልቀይም ስተት ሲያገኙ ሸይኹል ኢስላም አልሐረዊ ይላል ተመልከቱ ሸይኹል ኢስላም የሚሉት ኢብኑ ተይሚያ ነበር ሸኻቸው ለኢማም አልሐረዊ ሸይኹል ኢስላም ይሉት ነበር ሱፊ ናቸው እኒ ሸይኹል ኢስላም ይላሉ አሐቡ እኛ ዘንድ የተወደዱ ናቸው ይላሉ ሲያርሟቸው ምን ያል ግን እውነት ከሳቸው በላይኛ ጋር የተወደደ ነው ብለው አርመዋቸው ያልፋሉ መጽሐፉን ጽፈው ሲጨርሱ አንድ ቃል እኛ እኮ ሰው ባጠፋ ቁጥር ካወገዝ ነው ባጠፋ ቁጥር ሙብተዲዕ ካልነው ሙሽሪክ ካልነው ማን ይተርፋል እዚህ ትውልድ ነው